ጭራሽ አፋልኝ ብለሽ ታወሪያለሽ እንዴ? ነውጪ እኔ ቤተሰብ ጋር ባቀርብሽ አንቺ ነኝ ታዋርጂኛለሽ እንዴ? ቢያንስ አዳምጠኝሽ። ለነገሩ እኔ ነኝ ማይገባሽን ክብር ይሰጥ። እዮባ በእግዚአብሔር እኔ ምን አደረኩ? ዝም በይ። ጭራሽ አፋልኝ ብለሽ ታወሪያለሽ እንዴ? ምን ያክል ጨካኝ ብትሆን ነው ሴት ልጅ ላይ እጅን የምታነሳ? አንተ ምን አገባ? እስካገባት ድረስ እቀኝ ነች። ያገባት ከነ ክብሯ ሚስት ልታረጋት እንጂ እንደፈለክ ልትጮትባት አይደል? በጣም ተቆረቆርኩላት። ግንኙነት አላችሁ እንዴ? ኪራ ጭራሽ የኔዋ ጉርነሽ። ኪራይ አለ እንዴ? አለው። ስለቶሽ መሞት መስሎሽ ነበር? እንደማትሞትማ አውቃለሁ። በዚህ ልክ ደህና ትሆናለህ ብዬ አስቤ አላቅም ነበር። ለዚህ ህይወት ብለሽ ነው ጥለሽኝ የጠፋሽው? ባንተ ሲመጡብኝ ተናድጄ ነው። ይሄ ጨካኝ ጭራሽ አንተን ትቼ እሱ እንዳገባው በእናት ያስፈራራኝ። ተገደሽ ስላገባሽ ነው እንደዚህ ቁም ስቅልሽን የሚያሳይሽ። ከዚህ በኋላ ግን መሮኛል። በቃኝ። ሴትዮ ቢሰለችሽም ግዴታሽ ነው። አንተ እስካሁን አለ እንዴ? ኪራዬ አያስፈልግም። እሺ ከሱ ጋር እንድታለያየኝ ብቻ ነው የምፈልገው። አታስቢ። አንቺ ስላልሽኝ ብቻ ሳይሆን ህሊናዬ ስለሚያስገድደኝ አድንሻለሁ። ነይ እንሂድ። ትሰማኛለህ? በጉልበት ምንም ይሆን ነገር የለም። እሺ ህግ የሚባል ነገር አለ። ያለ ፍቃዴ እንደወሰድካት ያለ ፍቃዴ መልሳታል።